ይህንን ቪዲዮ አሁን እየተመለከታችሁ ከሆነ ስለእናንተ በእርግጠኝነት እነዚህን ሁለት ነገሮች አውቃለሁ። የመጀመሪያው ሲክስ ፓክ ለማግኘት ብላችሁ ከ300 በላይ የሚሆኑ ሲታፖችን መስራት ሰልችቷቸዋል። ሌላኛው ደግሞ የሰውን አፍ የሚያስከፍቱ የሲክስ ፓክ አይነቶችን ሆዳችሁ ላይ እንደምትፈልጉ ምንም አይነት ጥርጥር የለኝም። አብዛኛው ሰው ስፖርት ሰርቶ ከጨረሰ በኋላ ለ30 ወይም 20 ደቂቃ የምትሆን ፕላንክና ሲታፕ ከሰራ በኋላ የሆድ ቅርጽ ለምን አልወጣልኝም ብሎ ያማርራል። ነገር ግን የምር ሲክስ ፓክ እና የሆድ ቅርጽ የምትፈልጉ ከሆነ አሁን የምነግራችሁን ነገሮች ማድረግ ይጠበቅባችኋል። የመጀመሪያው የምነግራችሁን ሩሎች እና ህጎች በስርዓቱ መከተል ይጠበቅባል። ከዚያም ሳትሰለቹና ምንም ሳትዘናጉ ለ30 ቀን በሳምንት 5 እና 6 ቀን እየሰራችሁ ይህንን ወርካውት ካከናወናችሁ የሆድ ቅርጽና ሲክስ ፓክ ማግኘታችሁ ምንም ጥርጥር የለው። ታዲያ የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ወደ ኤክሰርሳይሶቹ እንግባ። የስፖርቶችን አይነት ከመጥቀሴ በፊት ግን ማወቅ ያለባችሁ ህጎች አሉ። እነዚህ ህጎች ምን መሰላችሁ? የተለያዩ ወርካውቶችን ሰርታችሁ ከጨረሳችሁ በኋላ ለሆድ ቅርጻችሁ ብቻ የሚያገለግሉና የሚጠቅሙ 6 ኤክሰርሳይሶችን አዘጋጅቼላችኋል። እነዚህን 6 ኤክሰርሳይሶች ስትሰሩ ምንም አይነት እረፍት ማድረግ አትችሉም። ሙሉ ለሙሉ በአንድ ትንፋሽ ነው 6ቱንም ኤክሰርሳይስ የምትሰሩት። ከዛ በኋላ ነው ለ60 ሰከንድ ወይም ለ1 ደቂቃ ማረፍ የምትችሉት። ዙሩን እናንተ እንደፈለጋችሁት መስራት ትችላላችሁ። ያ ማለት ጠንከር ካላችሁ ከሶስትም በላይ መስራት ትችላላችሁ። ኖርማልና ጀማሪ ከሆናችሁ ደግሞ 2 እና 3 ብትሰሩ እንመክራችኋለን። መጀመሪያ ላይ የምናገኘው ኤክሰርሳይዝ ሃንጊንግ ሌግ ሬስ ተብሎ ይጠራል። የዚህ ስፖርት አሰራሩ እንዴት መሰላችሁ? ፑልአፕ እንደምንሰራ አድርገን እጃችንን እንጠለጥላለን። ሙሉ ሰውነታችን ከተንጠለጠለ በኋላ ሙሉ ለሙሉ እግራችንን የሰውነታችን ግማሽ እስኪደርስ ድረስ እናነሳዋለን። ያንን እንቅስቃሴ ለብዙ ድግግሞች መደጋገም ማለት ነው። አንዴ ከፍ አንዴ ዝቅ እያደረገ ይህንን ስንሰራ በ16 ሬፖች ወይም ደግሞ ድግግሞች መስራት አለብን። 8ቱን ቀስ ብለን 8ቱን ደግሞ በፍጥነት እያደረግን ማለት ነው። እግራችንን አንዴ ወደ ላይ ካነሳ ነው በኋላ ወደ ታች ስናወርደው በጣም ቀስ ብለን መሆን አለበት። ያ ሆዳችንን በጣም እንዲሰማንና የተለያዩ የሆድ ጡንቻዎች እንዲነቃቁ ያደርግልናል። ይህንን ስናደርግ ቢያንስ ለ4 ሰከንድ ብንቆይ የተመረጠ ነው። ሁለተኛ ላይ የምናገኘው ደግሞ አብስ ዊል ሮል አውት ተብሎ ይጠራል። ይሄ እቃው ካላችሁ በእቃው ብትሰሩት ይመከራል። ከሌላችሁ ደግሞ ባርቤልም ተጠቅማችሁ መስራት ትችላላችሁ። አሰራሩን እንዴት መሰላችሁ? ተመልክታችሁ ከሆነ ብዙ አትሌቶች የሚጠቀሙት መሳሪያ አብ ሮል አውት የምትባላል። እቺን ስፖርታዊ መሳሪያ ተደግፈን ሙሉ ለሙሉ ሰውነታችንን ማንሸራተት ማለት ነው። ተንበርክከን ሊሆን ይችላል፣ ሙሉ ደግሞ ቀጥ ብለንም ሊሆን ይችላል። ዋናው ነገር ሆዳችንና የሆዳችንን ጡንቻ ተጠቅመን ራሳችንና ሰውነታችንን በዛች መሳሪያ ተጠቅመን ማንሸራተት መቻል ማለት ነው። ቪዲዮ ላይ ብትመለከቱት ሞር ቀላል ይሆናል። የዚህን ስፖርታዊ መሳሪያ አቅርቦት የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ በምናስቀምጠው ስልክ ቁጥር በመደወል በቀላሉ ኦሪጂናልና ጠንካራው ማግኘት ትችላላችሁ። ነገር ግን ያንን መግዛት አንፈልግም፣ ወጪ ማውጣት አንፈልግም ካላችሁ ደግሞ ቤታችሁ ውስጥ ወይም ደግሞ ጂም ቤት ውስጥ የሚገኘውን ባርቤል ወይም ደግሞ ባይሴፕስ የምንሰራበትን ክብደት በመጠቀም ይህንን እንቅስቃሴ ማድረግ ትችላላችሁ። ዋናው ቀስ ብላችሁና ኮንትሮልድ በሆነ መንገድ እንቅስቃሴውን ማድረግ። ሶስተኛ ላይ የምናገኘው እንቅስቃሴ ዴድ በግ ተብሎ ይጠራል። ይህኛው እንቅስቃሴ አሰራሩ ቪዲዮ ላይ እንደምትመለከቱት ነው። በጀርባችን ከተኛም በኋላ 2 እግራችንን አጥፈን ወደ ላይ እናነሳዋለን። እጃችንን ቢሆን ቀጥ አድርገን ወደ ላይ እንዘረጋዋለን። ከዚያም ተራ በተራ ተቃራኒ በሆነ መልኩ እጃችንንና እግራችንን እንዘረጋዋለን ማለት ነው። ለምሳሌ የቀኝ እጃችንን ወደ ኋላ ከዘረጋን የግራ እግራችንን ወደፊት እንዘረጋዋለን ማለት ነው። ያንን እያደረግን እንቅስቃሴውን እናከናውናለን። ይህንን ስፖርታዊ እንቅስቃሴ በእያንዳንዱ እግራችን 10 ብናደርገው ይመከራል። ከዚያም ደግሞ እጃችንን ወደ ታች ስንዘረጋው ወይም እግራችንን ወደ ታች ስንዘረጋው ለ3 ሰከንድ መቆየት ይጠበቅብናል። ያንን ስናደርግ የሆድ ጡንቻችን እየተነቃቃ ስለሚመጣና የህመም ስሜት ስለሚሰማን ጡንቻዎቻችን በደንብ አድርገው ይሰራሉ። አራተኛ ላይ የምናገኘው እንቅስቃሴ ድራገን ፍላይ ተብሎ ይጠራል። ይህንን እንቅስቃሴ ብሩስ ሊ በጣም አብዝቶ እንደሚጠቀመው ብዙ ጊዜ ይነገራል። አሰራሩ እንደዚህ ነው። ሌላ ጊዜ ቤንች ፕረስ የምንሰራበት ወንበር ላይ ሙሉ ለሙሉ እንተኛለን። ከዚያም ቤንች ፕረሱን በእጃችን እንቅ አድርገን ከያዘን በኋላ ሙሉ ለሙሉ እግራችንን ወደ ላይ እናነሳዋለን። ከታችኛው የወገብ ክፍላችን አንስቶ እስከ ሙሉ እግራችን ድረስ ወደ ላይ መነሳት ይኖርበታል። ያንን ስናደርግ ሙሉ ለሙሉ የእንቅስቃሴውን ጥቅምና ህመም እናገኘዋለን ማለት ነው። ይሄ አሰራር ሞር ቀለል እንዲላችሁ ቪዲዮ ላይ መመልከት። ይህንን እንቅስቃሴ ከ6 እስከ 8 ድግግሞች ቀስ ባለ መንገድና ረጋ ባለ መንገድ ከሰራችሁት የዚህን ስፖርት ሙሉ ለሙሉ ጠቀሜታ ታገኙታላችሁ። እዚህ ደረጃና እዚህ ስፖርት ላይ ስትደርሱ ከባድ የሆነ የህመም ስሜት ወዳችሁ ጋር ይሰማችኋል።
ያ ከተሰማችሁ ስፖርቱን በደንብ እየሰራችሁትና በትክክለኛው መንገድ እየሰራችሁት እንደሆነ እርግጠኛ መሆን ትችላላችሁ። አምስተኛ ላይ የምናገኘው እንቅስቃሴ ዌይትድ ኬብል ክረንች ተብሎ ይጠራል። ይሄ ጂም ቤት ውስጥ የምናከናውነው እንቅስቃሴ ነው። በቪዲዮ ላይ እንደምትመለከቱት አንድን ገመድ ይዘን ከተንበረከክን በኋላ ሆዳችን ሙሉ ለሙሉ እስኪታጠፍ ድረስ ወደታችን ማውረድ ነው እንቅስቃሴ። የምንጎትተው ኬብል እና ገመድ ከታች ያለው ክብደት ከበድ ያለ ቢሆን ይመረጣል። ምክንያቱም ክብደቱ በጨመረ ቁጥር ሆዳችን ላይ የሚሰማንም ስሜት በዛው ልክ እየከበደ ይመጣል። ይህንን ስፖርት 15 ጽድት አድርገንና በደንብ ኮንትሮልድ በሆነ መንገድ ቀስ ብለን አድርገን ከሰራ ነው ከባድ የሆነ ህመም ሆዳችን ላይ ይሰማናል። ያንን ካደረግን ስፖርቱን በስርዓት ሰርተነዋል ማለት ነው። ስለዚህ ይህንን ስፖርት ስትሰሩ ዋናው ነገሩ ፎርሙ ነው። ፎርሙን በትክክል ከሰራችሁ እና ረጋ ብላችሁ ወደ ታች ስትወርዱ ያለውን ስፖርትና እንቅስቃሴ ቀስ ብላችሁ ከሰራችሁት ጠቀሜታው የተሻለና የበለጠ ነው። መጨረሻ ላይ የምናገኘው እንቅስቃሴ ሳይድ ፕላንክ ሂፕ ሊፍት ተብሎ ይጠራል። የሁሉንም እንቅስቃሴዎች በእንግሊዝኛ የምነግራችሁ በአማርኛ ብነግራችሁ ሞር ኮምፕሊኬትድ እና የተወሳሰበ እንዳይመስል በማድረግ ነው። ቀለል ያለና እንግሊዘኛው ራሱ ያወጣለት ስም ስላለ በዛው ብንቀጥል የተሻለ ይሆናል ብዬ ስላሰብኩ ነው። የዚህ እንቅስቃሴ አሰራሩ እንዴት መሰላችሁ? በቪዲዮ ላይ እንደምትመለከቱት እጃችንን በክርናችን ከተደገፍን በኋላ ሰውነታችንን ወደ ጎን አድርገን እንቆማለን። ያንን ካደረግን በኋላ ደግሞ የጎን መቀመጫችን ወይም ደግሞ ሂፓችን የሚባለው መሬት እስኪነጋ ድረስ ወደ ጎን እንሸራትታለን። ስንነሳም ወደ ላይ ቀስ ብለን እንነሳለን ማለት ነው። በሁለቱም ሳይድ በኩል ያ ማለት በግራም በቀኝም አድርገን 12 ድግግሞሽ መስራት ይጠበቅብናል። ያንን ስናደርግ አንድ ሙሉ ራውንድ በስትክክል ጨረስን ማለት ነው። አሁን ይሄንን ሁሉ 6 ኤክሰርሳይዝ ከሰራችሁ አንድ ራውንድ እንደጨረሳችሁ ይቆጠራል። ከአንድ ደቂቃ ወይም ደግሞ ከ2 ደቂቃ በኋላ ደግሞ ሌላኛውን ራውንድ በእነዚሁ እንቅስቃሴ ትጀምራላችሁ ማለት ነው። ይህንን ራሱ ዙር 2 ወይም 3 ከሰራችሁት ፓክ እንደምታወጡ እንዳትጠራጠሩ። እነዚህ እንቅስቃሴዎች ፓክ እንደሚያወጡ እርግጠኛ የሆንበት ምክንያቶች አሉን። የመጀመሪያው ለመሰላችሁ ምንም አይነት እረፍት ስለሌለው እያንዳንዱን ስፖርት ስትሰሩ ሜታቦሊዝማችሁ ይጨምራል። ያ ማለት እረፍት ባለመኖሩ ምክንያት ሰውነታችሁ እየተጣደፈና ፕሬዠር ውስጥ በሚሆንበት ጊዜ ላክቲክ አሲድ ይሄ ላክቲክ አሲድ መመንጨቱ ደግሞ ሰውነታችን ፋትን ወይም ደግሞ ስብን ለማቃጠል እንዲገደድ ያደርገዋል ማለት ነው። ሌላው ደግሞ ልብ ብላችሁ ካያችሁ እያንዳንዱ እንቅስቃሴ የሚሰሩበት መንገድ የተለያየ ነው። ማለትም የሚነኩትና የሚዳረሱት ጡንቻዎች በጣም በርካታ ናቸው። ለምሳሌ ሳይድ ፕላንክ ስትሰሩ በጎን በኩል ያለው ስባችሁ እየተቃጠለ ይመጣል። ዴድ በግስ፣ ድራገን ፍላይ የመሳሰሉ እንቅስቃሴዎችን ስትሰሩ ደግሞ ከፊት ለፊት በኩል ያለው ኮራችሁ ወይም ደግሞ ሲክስ ፓክ የሚወጣበት ፓርት ደግሞ ስቡን እያቃጠለ ሞር ዲፋይንድ የሆነ መስል እንዲወጣ ያደርገዋል ማለት ነው። ስለዚህ እንቅስቃሴዎቹ በተፈጥሯቸው ራሱ ሙሉ ለሙሉ ሙቭመንት እና የተለያዩ ጡንቻዎችን እንዲሰሩ የተደረጉ ናቸው። ሌላው የመጨረሻው ምክንያት ደግሞ ማሻሻል የምትችሉት አይነት ስፖርት ስለሆነ ነው። ለምሳሌ በዚህ ሳምንት እየሰራችሁት የነበረው ደቂቃ ትንሽ ከሆነና ወይም ደግሞ የሰራችሁት ድራገን ፍላይ 10 ወይም 15 ከሆነ ቀጣይ ሳምንት ጨምራችሁት 20 እና 25 ማድረግ ትችላላችሁ። ያ ደግሞ ሰውነታችሁ ላይ የምታዩት የለውጥ ፍጥነት እየጨመረ እንዲመጣ ያደርጓል። ባሻሻላችሁት ቁጥር የምታዩትም ለውጥ በዛው ልክ እየፈጠነ እንዲያደርግ ያደርገዋል ማለት ነው። ስለዚህ በእነዚህ በተዘረዘሩት ምክንያት ብቻ ሰውነታችሁ ላይ የሆድ ቅርጽ ማየት ትጀምራላችሁ ማለት ነው። ከዚህ በፊት 300 ሲታፕ ወይም ደግሞ ፕላንክ ለብዙ ደቂቃዎች መቆየት ተለማምዳችሁ ሊሆን ይችላል። አሁን የነገርኳችሁን አይነት እንቅስቃሴ ግን የሚበልጠው የለም። ምክንያቱም ሙሉ ለሙሉ ስባችሁን በማቃጠልና ጡንቻችሁን በማጎልበት የሚሰራ እንቅስቃሴ ስለሆነ ነው። ስለዚህ ሲክስ ፓክ የምትፈልጉ ከሆነና እስከዛሬ አለማውጣቱ ያማራራችሁ ከሆነ የነገርኳችሁን 6 ኤክሰርሳይሶች ለብዙ ራውንዶች መስራት እንዳትረሱ። ከፊትነስ እና ሰውነት ከማጎልበት ጋር የተገናኙ ኮንቴንቶች የሚመቿችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። ያላችሁ ማንኛውንም ሀሳብ ሆነ አስተያየት በኮሜንት ስር አሳውቁን፣ እኛም ሪፕላይ እናደርጋለን። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ